ሰላም የሀገር ልጆች ወገኖች እንዴት ናችሁ? ዛሬ በዚች እቺ ምታት የኦት ቂጣ እኛ ሀገር ምንድን ነው የሚባለው? ሽልጦ ነው ምንድን ነው የሚባለው? እንደዛ አይነት ነገር ነው። ግን እዚህ አሜሪካን ሀገር ብዙ ሰው እንደዚህ አይነት ነገር የሚሰራው በእንትን ነው፣ በኦል ፐርፐዝ ፍላወር ይባላል። እዚህ ሀገር ኦል ፐርፐዝ ፍላወር እንደ ፍርኖ ዱቄት እንደማለት ነው። እና ሳስበው በጣም ይሄ ኦትስ አሁን ይሄንን ከካስኮ ነው የገዛሁት ማለት ነው። ኖርማል ኦትስ የትራዲሽናል ኦትስ የሚባል አለ፣ የሆነ ባኬት ነገር የሚሸጥ እሱን በቃ ብሌንደር ውስጥ የሚጨመሩትን ኢንግሪዲየንት ጨምሬ ማለት ነው እንደ አስፈላጊነቱ። ይሄ ነው ጨርሼዋለሁ። አሁን ሌላ ያስፈልገኝ ነገር ያለው ይሄ ነው የተጠቀምኩት። ይሄንን የተጠቀምኩት እና እንዴት ለጤና በጣም አሪፍ መሰላችሁ። የሚገርም ነው። እና እንደዚህ አይነት ነገር ሲያምረን ያው ያምረናል አይደል? ሀገራችን የለመድነው ይሄ ሙልሙል አይነት ነገር ምናምን ሲያምረን በኦል ፐርፐዝ ፍላወር ከመጠቀም ይሄ ኦትስ ራሱ ሊትራሊ ኦትሱን ገዝቶ የተፈጨ መሆን የለበትም። እሱ ራሱ ብሌንደር ውስጥ ይሄ ጁስ መፍጫ አለን አይደለ? ብሌንደር ውስጥ አስገብተን የሚያስፈልገውን ይሄንን ማለት ነው በዚህ ውስጥ አድርጌ ነው እንትን ያልኩት ብሌንድ ያደረኩት እና የሚገርም ነው። እንዴት አሪፍ ነው ለጤና በጣም አሪፍ። ብዙ ጊዜ ሆዳችን ነው ኮንስፔትድ ይሆናል እና ነው ያስቸግራል እና እሱ እንዳይሆን ሆዳችንም ጥሩ እንዲሆን ይረዳናል ማለት ነው። ስለዚህ የኦትስ ስትሰሩ በኦትስ በኖርማል ኦትስ ብሌንደር ውስጥ እንደዚህ የሚያስፈልጋችሁ በእንቁላል ከፈለጋችሁ፣ ሙዝ ከፈለጋችሁ፣ አፕል ከፈለጋችሁ፣ የተለያየ ነገር ዘቢብ፣ የደረቅ ዘቢብ አለ ይሄ ሬዘን የሚባል እዚህ ሀገር፣ እሱን ጨምራችሁ ፈጭታችሁ በዚህ መልኩ በአንድ ጊዜ ማዘጋጀት ትችላላችሁ ማለት ነው። አይ ላይክ ኢት። ቴስቱ የሚገርም ነው እና እናንተ ሞክሩት። እኔ ስለወደድኩት እንደው አንድ ሰው እንኳን ካገኘውና ከተጠቀመበት ብዬ ነው። ጌታ ይባርካችሁ። ጌታ ኢየሱስ ክርስቶስ ባይ ዘ ዌይ ጌታ ነው። ያለሱ ህይወት የለም። ኢየሱስ ይወዳችኋል። ተባረኩ። ከምግቡም አጣፍጠን እየበላን ከመንፈሳዊም ደግሞ ህይወት ጌታ ኢየሱስ ክርስቶስ ምርጫችን ይሁንላለው። ጌታ ይባርካችሁ።